አያት ሰውየው ከመሞቱ ሳምንት ሳይሞላው ስትዞር ማነች? የሲስኮ ሚስት እኮ ናት። ባለፈው የሞተው የገደለችው በል። እሷ ምን አጠፋች? ለሰው አትመችም። ሁሉም እኮ ነው የሚጠላት። ለሰው ምቾት አይደለም እኮ እሱን ያገባችው። ታዋቂ ሰው ነፃነት ይፈልጋል። እሷም መኖር ትፈልጋለች። ትዳር ከራስ ስሜት የጸዳ ነው። እንደ ሰውየው ይወሰናል። ኑሮ ሰው ይመርጣል ብለህ ነው? ሰውማ ባይመርጥ ለሁላችንም የተመቻቸ እድል ይሰጠን ነበር። በእርግጥ ያደላል ኑሮ፣ ግን ላከበረው ነው እሱ። ጠንካራ ሰራተኛ ሳይሆን እድለኛ ተከብሮባት የሚኖርባት ዓለም ስለሆነች ነው። እድልማ ለሁላችንም ነበረ፣ እንዴት መጠቀም እንዳለብን ስላላወቅን እንጂ። ሰላም፣ ምን ልታዘዝ? ለኔ ውሃ። እሺ። ለኔ ቢራ። እሺ። ከሰዓት ስራ አለን አይደል? ስራ ብርቃችን አይደለም፣ ነገም ይደርሳል። ስልክህ እየጠራ ነው። ተዋቸው። ማን ነው? አዲስ ከስተመሮች ናቸው። ብታይ እኔ እንድሰራላችሁ በጣም ነው የፈለጉት። ታዲያ ለምን አንስታ አታናግራቸው? አንተ ብቻ ምርጫቸው ስትሆን ተፈልገ እንደምትገኝ ማወቅ አለባቸው። አንተ ብቻ እንደምትችል ያሰብክ ቀን የተሻለ መሆን አትችልም። የተሻለ መሆን የሚቻለው እድል ምን እንድትጠቀም እንዳደረገልህ አውቆ በጊዜው መጠቀም ነው። በጊዜው ያልሆነ ነገር እየቆየ ሲሄድ ችሎታህን ብቻ ሳይሆን አንተንም ይገላል።